ሰላም ቤተሰቦች ሰሞኑን ኤክስፖኔንሻል ኤክስፕሬሽኖችን እንዴት ሲምፕሊፋይ እናደርጋለን የሚለው ነገር እየተመለከትን ነበር። ባለፈው ሌክቸር ላይ እነዚህ ሁለት ኤክስፕሬሽኖችን እንዴት ሲምፕሊፋይ እናደርጋለን የሚለው ነገር ተመልክተን ነበር። አሁንም እንደዚሁ በዚያው ተመሳሳይ የሆኑ ሁለት ጥያቄዎችን እንሰራለን ዛሬ። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን እያልኩኝ በዚሁ አጋጣሚ ደግሞ እንደዚሁ በግል መማር የምትፈልጉ ልክ አሁን እንደማስተምረው አይነት አድርጌ ማለት ነው እናንተ የምትፈልጉንም እየጠየቃችሁ በዙም መማር የምትፈልጉ በዚህ ባለው ስልክ ቁጥር መደወል ትችላላችሁ ከ9 እስከ 12 እንደዚሁም ደግሞ ሪሚዲያል እና ፍሬሽማንን ጨምሮ ማለት ነው። ማስተምረው ትምህርት ምንድነው? ፊዚክስን፣ ኬሚስትሪን እና ማትስን ማለት ነው። እነዚህ ሶስቱን እየተማማር መሄድ እንችላለን ማለት ነው። ወደ ዛሬው ሲሄድ ምንድነው ኤ ምንድነው የሚለን ኤ ዘ ፓወር ኦፍ -1/3 ታይምስ ቢ ዘ ፓወር ኦፍ 1/2 ኦቨር ኤ ዘ ፓወር ኦፍ -1/4 ታይምስ ቢ ዘ ፓወር ኦፍ 1/3 ዘ ሆል 6 ነው የተባለው። ይሄን ሲምፕሊፋይ እናደርጋለን ይላል። ቢን ስንደርስበት የምንመለከተው ነው የሚሆነው ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ? በነገራችን ላይ እዚህ ላይ እንደምትመለከቱት ተመሳሳይ ቤዝ አላቸው። እዚህ ላይም ሁለት፣ እዚህ ላይም ኤ ነው፣ እዚህ ላይም ኤ ነው፣ እዚህ ላይም ቢ ነው፣ እዚህ ላይም ቢ ነው ማለት ነው። ስለዚህ እነዚህ ምን አድርጌ መጻፍ እችላለሁ ማለት ነው? ይሄንኛውን እንደ አንድ አድርጌ መጻፍ እችላለሁ ማለት ነው። ያ ማለት ምን ማለት ነው? ይሄ ማለት ነው የጻፈው እዚህ ላይ ኤ ዘ ፓወር ኦፍ ልበል a the power of -1/3 the whole over a the power of -1/4 sorry the line ልበለው -1/4 into the whole አድርጌ 6 ማድረግ እችላለሁ ማለት ነው። ከዛ ታይምስ አድርግና አሁንም እንደገና ይሄን ምን ማድረግ እችላለሁኝ? ይሄኛውንም የቢን ማቅጣጫ በአንድ ላይ ማለት ነው። ከዛ በኋላ ምን አደርገዋለሁ? ይሄንን b ልና b the power of 1/2 ዘ ሆል ኦቨር ቢ ዘ ፓወር ኦፍ 1/3 ብዬ መጻፍ እችላለሁ። ከዛ ዘ ሆል ምን አደርጋለሁ? 6 አድርጌ መጻፍ እችላለሁ ማለት ነው። ይሄ ተመሳሳይ የሆነ እንትን ነው፣ የመከፋፈል ስራ ነው የሰራ ነው ማለት ነው። እዚህ ላይ እንደምትመለከቱት ምንድን ነው ይሄን ህግ ከየት ነው ያመጣው ካላችሁ ደግሞ ምን ማለት ነው? ይሄ ለምሳሌ ኤ ታይምስ ቢ ማለት ነው፣ ወይም ደግሞ ኤ ቢ ማለት ነው። ዘ ሆል ኤን ከተባላችሁ ምን ማለት ነው? ይሄ ኤ ዘ ፓወር ኦፍ ኤን ታይምስ ቢ ዘ ፓወር ኦፍ ኤን ብላችሁ መጻፍ ትችላላችሁ ማለት ነው። ይሄን ህግ ነው የተከተልኩት፣ ከየትም አላመጣሁትም ማለት ነው። ይሄንኛውን የተከተልኩት እዚህ ላይ እንደገና ኦቨር ያለበት እንጂ ሌላ ምንም እንትን የለውም። ይሄንኛው እንደ ኤ ይሄኛው እንደ ቢ አድርጋችሁ መውሰድ ትችላላችሁ እዚህ ጋር ለማመሳሰል ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ ማለት ነው? ይሄንኛው ደግሞ ተመሳሳይ የሆነ ቤዝ ነው ያለው። ስለዚህ ምን አደርገዋለሁኝ? እዚህ ላይ ኤ ነው ወስዳለሁኝ አናሴ ኮመን። ከዚያ በኋላ ምን አደርጋለሁ? -1/3 ከዛ ማይነስ ኦፍ አድርግና -1/4 አደርጋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ዘሆል 6 ስላለሁ ማለት ነው። ከዛ ኢንቱልና ይሄንም እንደዚሁ ቢን አሴ ኮመን ወስዳለሁ። ከዛ 1/2 -1/3 ብዬ መጻፍ እችላለሁ። ከዛ ዘሆል አድርግና 6 ስለዋለሁ ማለት ነው። ይሄ ከየት መጣ ካላችሁ ደግሞ ምንድነው ይሄ ከየት መጣ ካላችሁ ለምሳሌ ኤ ዘ ፓወር ኦፍ ኤን ኦቨር ኤ ዘ ፓወር ኦፍ ኤም ከተባላችሁ ምን ብላችሁ መጻፍ ትችላላችሁ? ይሄን ኤ አሴ ኮመን ትወስዱትና ኤን ማይነስ ኤም ብላችሁ ትጽፋላችሁ የሚል ህግ ባለፈው አይተን ነበረ ማለት ነው። ይሄን ህግ ነው የተከተል ነው። ስለዚህ ይሄንኛውን ህግ ከተከተል አሁንም ኤም ቢ ላይም ኤ ላይም እንደዚሁ ተመሳሳይ የሆነ ህግ ነው የተከተል ነው። ስለዚህ ምን አደርጋለሁ ማለት ነው? አሁንም ኤን አሴ ኮመን ወስድና ይሄ ማይነስ ፕላስ ስለሚሆን ምን አደርጋለሁ ማለት ነው? -1/3 ፕላስ 1/4 ይመጣልኛል ማለት ነው። ከዛ ዘሆል 6 አደርገዋለሁ 6 አደርገዋለሁ እዚህ ላይ 6 ናት። ከዛ ታይምስ አድርግና ምን አደርጋለሁ? ይሄንም ቢን አሴ ኮመን ወስዳለሁ። ከዚያ በኋላ 1/2 -1/3 እዚህ ላይ ምንም የለወጥኩ ነገር የለም፣ አብረን እንድንለውጠው ማለት ነው። ስለዚህ ይሄንኛውን ላጥፋውና ይሄኛውን ላጥፋው። ከዚያ በኋላ ምንድነው የምናደርገው? ይሄኛውንም ላጥፋውና ከዚያ በኋላ ምን እንደምናደርገው ይሄንኛውን በኋላ ሲሄድ እንትንልበታለኝ ኤን አሴ ኮመን ወስድና የ3 እና የ4ን የጋራ ወስዳለሁ ማለት ነው። 12ን ወስዳለሁኝ 12 ሲካፈል ለ3 4 ነው። ስለዚህ ታይምስ -1 -4 ይመጣልኛል። ከዚያ በኋላ ፕላስልና 12 ሲካፈል ለ4 3 ነው፣ ሲባዛ በ1 3 ነው። ስለዚህ 3 እላለሁ ማለት ነው። ከዛ ዘሆል 6 እላለሁኝ ማለት ነው። ከዛ ታይምስ አደርግና ምን አደርጋለሁ? ይሄንን ቢና አሁንም አሴ ኮመን ወስዳለሁኝ። ከዚያ በኋላ ምን አደርጋለሁ? የዚህ ደግሞ የጋራ ማን አለ? 6 ማለት ነው።
6 ሲካፈል ለ2 3 ነው። ስለዚህ 3 ሲባዛ በ1 3 ነው። ስለዚህ ማይነስ ይሆናል። ከዛ 6 አሁንም ለ3 ሲካፈል 2 ነው። 2 ሲባዛ በ1 2 ነው ይመጣል። ስለዚህ ዘሆል 6 አደርጋለሁ ማለት ነው። ከዚያ በኋላ ይሄንኛውን ወደ እዚህኛውን ሄድና እንጨርሰው። ከዚያ በኋላ ምን አደርጋለሁ? ይሄንን ኤን አሴ ኮመን ወስዳለሁ። ከዚያ በኋላ ምን ይመጣልኛል? ይሄ -4 + 3 ማለት ነው -1 አይደለ? -1 ኦቨር 12 ይመጣልኛል ማለት ከዛ ዘሆል 6 ዘ ፓወር ኦፍ 6 ማለት ነው። ከዛ ታይምስ አድርግና ኢንቱ ልና አሁንም ቢ ዘ ፓወር ኦፍ 3 - 2 ማለት ደግሞ እንደዚህ ማለት ነው 1 አይደለ? ስለዚህ ቢ ዘ ፓወር ኦፍ እና 1 ኦቨር 6 ይሆንልኛል ማለት ከዛ ዘሆል ምን ይመጣልኛል? 6 ስላለህ ማለት ነው። ከዛ በኋላ ይሄ ምን ማለት ነው? ኤ ዘ ፓወር ኦፍ እንልና -6 ኦቨር 12 ይመጣል ማለት ነው። ከዛ ታይምስ እናደርግና አሁንም ቢ ዘ ፓወር ኦፍ እንልና 6 ኦቨር 6 ይመጣልኛል ማለት ነው። ይሄኛው ከየት ነው የመጣው ካላችሁኝ፣ ይሄኛው ህግ ማለት ነው ከየት ነው የመጣው ካላችሁኝ፣ ምንድነው ይሄ? ለምሳሌ ኤ ዘ ፓወር ኦፍ ኤን ዘ ሆል ኤም ከተባላችሁ ከማን ጋር እኩል ነው? ኤ ዘ ፓወር ኦፍ ኤን ታይምስ ኤም ጋር እኩል ነው ማለት ነው። ይሄንኛውን ህግ መከተል ትችላላችሁ ማለት ነው። ይሄኛውን ህግ በዚህኛው መንገድ ነው የተከተልነው። ምንም አዲስ ነገር የለውም። ከዚያ በኋላ ምንድነው -6 ኦቨር 12 ማለት ነው ኤ ዘ ፓወር ኦፍ እንልና ሲምፕሊፋይ ስታደርጉት -1 ኦቨር 2 ይመጣል። ከዛ ታይምስ አድርግና ቢ ዘ ፓወር ኦፍ 6 ኦቨር 6 ማለት ደግሞ ቢ ማለት ነው ቢ ዘ ፓወር ኦፍ 1 ማለት ነው። ቢ ዘ ፓወር ኦፍ 1 ዋንን አለመጻፍ ትችላላችሁ። ስለዚህ ምን ብዬ መጻፍ እችላለሁ ማለት ነው? ይሄንን ኤ ዘ ፓወር ኦፍ -1 ኦቨር 2 ታይምስ ቢ ብዬ መጻፍ እችላለሁኝ። ኦር ደግሞ ይሄኛው ምን ብዬ መጻፍ እችላለሁ? 1 ኦቨር ኤ ዘ ፓወር ኦፍ 1 ኦቨር 2 ላለሁኝ። ከዛ በኋላ ታይምስ ቢ ብዬ መጻፍ እችላለሁ። ይሄኛው ደግሞ ከማን ጋር እኩል ነው ብዬ መጻፍ እችላለሁ? ቢን አሴ ኮመን ወስድና ኦቨር ኤ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። በነገራችን ላይ ኤ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው ስኩዌር ሩት ኦፍ ኤ ጋር እኩል ነው ማለት ነው። ስለዚህ ምን ብዬ መጻፍ እችላለሁ ማለት ነው? ቢ ኦቨር ስኩዌር ሩት ኦፍ ኤ ብዬ መጻፍ እችላለሁ ማለት። ስለዚህ የመጨረሻው ሲምፕሊፋይ የሆነችዋ እቺ ትሆናለች ማለት ነው። ያ ማለት ቢ ኦቨር ስኩዌር ሩት ኦፍ ኤ የሚለው የዚህኛው ኤክስፕሬሽን ሲምፕሊፋይ የሆነው ፎርም ነው ብለን እናወራለን ማለት ነው። ስለዚህ የኤ ይሄን ይመስላል ማለት ነው። ስለዚህ ወደ ቢ እንሻገራለን። ኦኬ ቢን ስንመለከት ደግሞ ምንድነው ይሄ ማለት ነው ዘ ፎርዝ ሩት ኦፍ ኤቢ ማይነስ ስኩዌር ሩት ኦፍ ቢ ኦቨር ዘ ስኩዌር ሩት ኦፍ ኤ ማይነስ ዘ ፎርዝ ሩት ኦፍ ኤቢ ዘ ሆል -4 ነው የተባልነው። ይሄው እዚህ ላይ ጽፌዋለሁኝ። ከዚያ በኋላ ምንድነው ይሄ -4 የሚለውን ለማጥፋት ምን ማድረግ እንችላለን? ይሄ የታችኛውን ወደ ላይኛው፣ ላይኛውን ደግሞ ወደ ታችኛው መቀየር እንችላለን ማለት ነው። ይሄኛውን ልጻፍና ላሳያችሁ። እዚህ ላይ ምን አደርጋለሁኝ? ስኩዌር ሩት ኦፍ ኤ ማይነስ ዘ ፎርዝ ሩት ኦፍ ኤቢ ኦቨር አደርግና ዘ ፎርዝ ሩት ኦፍ ቢ ኤቢ ማይነስ ስኩዌር ሩት ኦፍ ቢ ነው የተባልነው። ከዛ በኋላ ምን አደርጋለሁ? ዘ ሆል አደርግና እቺ -4 የነበረችው ወደ 4 ትቀየራለች ማለት ነው። ይሄ ህግ ከየት ነው የመጣው ካላችሁኝ እዚህ ላይ ልምጣና ላሳያችሁ። ለምሳሌ ኤ ኦቨር ቢ ዘ ሆል ማይነስ ኤን ከተባላችሁ ይሄ ምን ማድረጋችሁ መጻፍ ትችላላችሁ? ቢን ከላይ ኤን ደግሞ ከታች ታደርጉና ወይም ደግሞ ሪስፕሮካል ታደርጓቸውና ዘ ሆል ታደርጉና ይሄኛው ማይነስ ኤን መቀየር ትችላላችሁ ማለት ነው። ኤን አድርጋችሁ መጻፍ ትችላላችሁ ማለት ነው። ይሄን ህግን የተከተልነው ሌላ የተከተልነው ህግ የለም ማለት ነው። ስለዚህ ይሄንን ከተከተልን ምንድነው ምን አድርጌ መጻፍ እችላለሁ? ከዚህ በኋላ ምን አድርጌ እጽፋለሁ? እዚህ ላይ ልብ ማለት የሚጠበቅባችሁ የጋራ መውሰድ እችላለሁ ወይም ደግሞ ይሄንኛው እንነጣጥለው መጀመሪያ ማለት ነው። ስፕሊት እናድርገው። ምን አደርጋለሁ? ይሄንን ስኩዌር ሩት ኦፍ ኤ ማይነስ ዘ ፎርዝ ሩት ኦፍ ኤ ታይምስ ዘ ፎርዝ ሩት ኦፍ ቢ ማለት ነው። ከዛ ዘ ሆል አደርግና ዘ ፎርዝ ሩት ኦፍ አደርጋለሁ። አሁንም ኤ ቢ ነበረ ኤን ለብቻው ቢንም ለብቻው ማለት ነው። ዘ ፎርዝ ሩት ኦፍ እያል ለቢንም የቢንም ለብቻ መቀየር እንችላለን። ከዛ ዘ ስኩዌር ሩት ኦፍ ቢ ብለን መጻፍ እንችላለን ማለት ነው። ኦኬ ከዛ በኋላ ዘ ሆል 4 ማለት ነው። ከዚያ በኋላ ምንድነው እዚህ ላይ ልብ ማለት የሚጠበቅባችሁ የጋራ መውሰድ ይችላል ወይ ነው። ምክንያቱም እዚህ ላይ እንደምትመለከቱት ከላይኛው ላይ ዘ ፎርዝ ሩት ኦፍ ኤ አለ፣ እዚህ ላይም ዘ ስኩዌር ሩት ኦፍ ኤ አለ ማለት ነው። ስለዚህ የጋራ እንወስዳለን ማለት ነው። ማን ነው መውሰድ ያለብን? ይሄን ነው መውሰድ ያለብን ወይስ ይሄኛውን ነው የሚለው ስንመለከት ከዚህና ከዚህ ትልቁ ማን ነው?
ይሄኛው አይደለ ስኩዌር ኦፍ ኤ ነው ትልቁ ማለት ነው። ስለዚህ የጋራ የምንወስደው ማለት ነው ዘ ፎርዝ ሩት ኦፍ ኤ የሚለውን እንወስዳለን ማለት ነው። ስለዚህ ኢንቱ ልበልና ዘ ፎርዝ ሩት ኦፍ ኢንቱ ልበልና ይሄ ኤ ልበል ማለት ነው። ኢንቱ ልበልና ምን አደርጋለሁ ይሄንኛው ዘ ፎርዝ ሩት ኦፍ ኤን ወሰድኩ ማለት ምን አድርጌ መጻፍ እችላለሁ ማለት ነው ዘ ፎርዝ ሩት ኦፍ ኤ መልሶ ይኖረኛል ማለት ነው። ይሄ ለምን እንደሆነ አሳያችኋለሁ። ከዛ ማይነስ ስንልና ከዛ በኋላ ምን አደርጋለሁ ዘ ፎርዝ ሩት ኦፍ ቢ ላለሁ ማለት ነው። ከዛ በኋላ ምን አደርጋለሁ ይሄኛውን እዘጋዋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ አሁን ዘ ሆል አደርግና አሁንም እዚህ ላይ የቢን ማን እንወስዳለን ዘ ፎርዝ ሩት ኦፍ ቢን ነው የጋራ እንወስዳለን ማለት ነው። ከዛ በኋላ ምን አደርጋለሁ ዘ ፎርዝ ሩት ኦፍ ቢን አስ የኮመን እንወስድና ምን አደርጋለሁ እዚህ ላይ ዘ ፎርዝ ሩት ኦፍ ኤ እንዳለ እንወስደዋለን ማለት ነው። ከዛ በኋላ ማይነስ እናደርግና አሁን ከዛ በኋላ ምን እንደምናደርገው አሁንም ዘ ፎርዝ ሩት ኦፍ ቢ ነው የምናደርገው እዚህ ላይ ማለት ነው። ከዛ በኋላ ምን አደርጋለሁ ዘ ሆል አደርግና ፎር አደርገዋለሁ ማለት ነው። ፎር ይሆናል ማለት ነው። ይሄኛውን ላጥፋውና እንደገና ልጻፍላችሁ። ይሄንኛውን እንደዛ አደርግና ዘ ፓወር ኦፍ ፎር ይሆናል ማለት ነው። ከዚያ በኋላ ምንድነው የምናደርገው ይሄንኛውን ከየት መጣ የሚል ነገር ከመጣባችሁ የሆነ እንትን ልንገራችሁ እዚህ ላይ ለምሳሌ ዘ ፎርዝ ሩት ኦፍ ኤ ታይምስ ዘ ፎርዝ ሩት ኦፍ እዚህ ላይ ፎርዝ አለው በነገራችን ላይ ከማን ጋር እኩል ነው ስኩዌር ሩት ኦፍ ኤ ጋር እኩል ነው። ይሄ ለምን መጣ ካላችሁኝ ዘ ፎርዝ ሩት ኦፍ ኤ ማለት ነው ኤ ዘ ፓወር ኦፍ 1/4 ማለት ነው አይደለ ታይምስ አሁንም ኤ ዘ ፓወር ኦፍ 1/4 ማለት ነው። ስለዚህ እዚህ ኳልስት እንልና ኤ ዘ ፓወር ኦፍ እንልና የጋራ ኤን ቤዝ እንወስድና ከዚያ በኋላ ምን እንላለን 1/4 ሲደመር 1/4 እንላለን ማለት ነው። ከዚያ በኋላ ምን ይመጣልና ኤ ዘ ፓወር ኦፍ የጋራ ትወስዳላችሁ 4ን ከዚያ በኋላ አንድ ሲደመር 1 2 ማለት ነው። እዚህ ኳልስት ምን ይመጣል ኤ ዘ ፓወር ኦፍ 2/2 ማለት ነው 1/2 ማለት ነው። ኤ ዘ ፓወር ኦፍ 1/2 ማለት ነው ስኩዌር ሩት ኦፍ ኤ ማለት ነው። ስለዚህ በዚህ መንገድ የተከተለው ቢም በተመሳሳይ ሁኔታ ማለት ነው። ስለዚህ ይሄኛውን ላጥፋው እና ወደ መጨረሻችን እንሄዳለን ማለት ነው። ከዚያ በኋላ ምንድነው የምናደርገው ይሄን እንግዲህ እንዴት ኮመን መውሰድ እንደቻልን ከተመለከታችሁ ምን እናደርጋለን ማለት ነው። እዚህ ላይ ተመልከቱት። እዚህ ላይ እንግዲህ እዚህ ላይ እንደምትመለከቱት ምንድነው ይሄንኛውን ተርምና አሁን እዚህ ላይ ከለሩን ልቀይረው። እሺ ከለሩን ልቀይረውና እዚህ ላይ ይሄኛውን ማለት ነው ያያከበኩት ያለውን ተርም ስትመለከቱት ዛር ላይክ ተርም ማለት ነው ተመሳሳይ ተርሞች ናቸው። ስለዚህ ምን አደርጋለሁ ማለት ነው ይሄንን በዚህ አጣፋለሁ ማለት ነው። ከዚያ በኋላ ምን ይመጣልኛል ማለት ነው ዘ ፎርዝ ሩት ኦፍ ለጻፈው ዘ ፎርዝ ሩት ኦፍ ኤ እንልና ኦቨር እናደርግና ዘ ፎርዝ ሩት ኦፍ እዚህ ላይ ፎርዝ አለ ቢ እናደርገዋለን ማለት ነው። ከዛ ዘ ሆል እናደርገውና ምን እናደርገዋለን ፎር እናደርገዋለን ማለት ነው። ከዚያ በኋላ ምንድነው ይሄን እንደለመድነው ማድረግ እንችላለን ማለት ነው። ምን አድርገን መሄድ እንችላለን የጋራ ዘ ፎርዝ ሩት እንወስድና ኤ ኦቨር ቢ ኢንቱ ዘ ሆል እናደርግና ምን እናደርገዋለን ፎር እናደርገዋለን ማለት ነው። ይሄንኛውን ወደዚህኛው በኩል እንሄድና እንስራው። ከዚያ በኋላ ይሄ ምን ማለት ነው ኤ ዘ ፓወር ኦፍ ኤ ኦቨር ቢ ዘ ሆል 1/4 አይደለ ኢንቱ ዘ ሆል 4 ማለት ነው። እዚህ ኳልስቱ ነለና ይሄኛው እዚህ ላይ እንደምትመለከቱት ዘ ፎርዝ ሩት ኦፍ ማለት ነው 1/4 ዘ ፓወር ኦፍ 1/4 ማለት ነው። ስለዚህ ይሄ ምን ይመጣልኛል ኤ ኦቨር ቢ ኢንቱ ዘ ሆል 4/4 ይመጣልኛል። ስለዚህ እዚህ ኳልስቱ ኤ ዘ ፓወር ኦፍ ኤ ኦቨር ቢ ዘ ፓወር ኦፍ 1 ማለት ነው። ምክንያቱም 4/4 ማለት ቲት 1 ማለት ነው። ስለዚህ ኤ ኦቨር ቢ ይመጣልናል ማለት ነው። የመጨረሻው ይሄ ነው ይመጣልን ማለት ነው። ስለዚህ እንደማጠናቀቂያ ስንወስደው የቢን ማለት ነው የኤን አላጠናቀቅነውም። ስለዚህ ምን እናደርጋለን ማለት ነው ዘ ፎርዝ ሩት ኦፍ ኤ ቢ ማይነስ ስኩዌር ሩት ኦፍ ኤ ቢ ማለት ነው። እዚህ ላይ ለላጥፋው ነው መልሼ የተሳሳትኩ ነው። እዚህ ላይ ቢ ልበለው ዘ ሆል ኦቨር ስኩዌር ሩት ኦፍ ኤ ማይነስ ዘ ፎርዝ ሩት ኦፍ ኤ ቢ ኢንቱ ዘ ሆል ማይነስ 4 ማለት ከማን ጋር እኩል ነው ብለን እንሄዳለን ማለት ነው ከኤ ኦቨር ቢ ጋር እኩል ነው ብለን እንወስዳለን ማለት ነው።
ይሄ ከኤ ኦቨር ቢ ጋር እኩል ነው ብለን በዚህ መንገድ ነው የምንሄደው ማለት ነው። ሶ የዛሬውን ሌክቸር በዚህ እንጨርሳለን ማለት ነው። በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን እያል ለዛሬ ዝላይ ይበቃናል። አመሰግናለሁ።